ሰላም የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? እንዴት ቆያችሁ? እያልኩ ነው። እኔ ሰላም እንደሆንኩ እናንተም ሰላም እንድትሆኑ ሙሉ ተስፋዬ ነው። አልጠራጠርም፣ ሰላም እንድትሆኑ ማለት ነው። ቤተሰብ እና እንዴት ናችሁ? ሰላም ናችሁ ወይ? ስራስ እንዴት ነው? ክረምቱስ እንዴት ነው? በሀገር ውጭ ያላችሁም ከሀገር ውጭ ያላችሁም በሀገር ውስጥ ያላችሁ ማለት ነው እንዴት ነው ስራው? ሁሉ ነገር ቤተሰብ ሰላም ነው ወይ? እና ለዛሬ ደግሞ በአንድ ነገር መጥቻለሁ። በአዲስ ነገር በትናንት የለቀቁት ቪዲዮ ጥሩ አርጋችሁ ምንድነው የሚባለው ተባብራችሁኛል እና አመሰግናለሁ እላለሁ። ለዛሬም ደግሞ በአዲስ ነገር መጥቻለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ የሚጠቅም ኮሜንት ማለት ነው ጻፉልኝ። እኔም ደግሞ ላስተካከል የጎደለ ማለት ነው። እና ቤተሰቦች ዛሬ የመጣሁበት ጉዳይ በአብርሽ እና በፍቅር ነው የመጣሁት ማለት ነው። ዛሬ አብርሽ ማለት ነው ፍቅር የቀድሞ የድሮ ሚስቱ አሁን የመጣት ፍቅር ማለት ነው ታውቁታላችሁ። ፍቅርን ይዞ መጥተዋልና ፍቅርን ከቤተሰብ አስተዋወቃት። ገርሞኛል። እንዴ ድራማ ነው እያልን የእውነት አደረገው እንዴ እያልኩ ማለት ነው ተገረምኩ። ቤተሰብ አስተዋውቃታል ዛሬ። አረ ድፍረቱ ደግሞ ከፍቅር ከቡዜ ከእህቱ ከታላቅ እህቱ አስተዋወቃት። ግን ወንድ ማለት ነው ጤነኛ ይመስላችኋል? እኔስ አሁን ስተጠራጠርኩ በእውነት በጤናው ነው ወይ? ጤናስ በጤናው ወይ እንደዚህ ይሰራል እንዴ? ልጁ 1 አመት ያልሞላው ደግሞ ሌላ ሚስት አገባ። ከዛው ሌላ ሚስት ደግሞ ወደ 3ኛ ሚስት ሲዞር ማለት ነው። የጤና ነው በእውነት እኔም ብቻ ነው የገረመኝ ወለ እናንተም ሁላ ገርሞኛል በእውነት። ዛሬ ለጊዜ አስተዋወቃትና ፍቅር ግን ድፍረቷ አያችሁ ማለት ነው። ድፍረቷ ማለት ነው ምን አለቻት መሰላችሁ? ለጊዜ በቪዲዮ ታስፈሪያለሽ፣ ኮስታራ ነሽ፣ በዚህ ግን ታምሪያለሽ፣ በአካል ታምሪያለሽ። ድፍረቷ ማለት ነው። ለታላቅ እህቱ ኮስታራ ነሽ፣ እንደዚህ ጫምደት ብለሽ ስትታይ በቪዲዮ ታስፈሪያለሽ አለቻት። እሷ ግን ዝም ብላ ነው ምንም አልመለሰችላትም ማለት ነው። ቡዜ አልመለሰላትም፣ ዝም ነው ያለቻት። ምክንያቱም ታውቃታለች የአንድ ሀገር ልጆች ናቸው መሰለኝ። በአንድ አካባቢ ነው ያደጉት መሰለኝና ዝም አለቻት ስትናገራት ማለት ነው። እና አብርሽ ከፍቅር ያለው ነገር ይፋ አድርጎታል። ከቤተሰብ ማስተዋወቅ ከጀመረ ታዲያ ምን ልንል ነው ደግሞ? ሳመቻት፣ እቅፍ አድርጋ ሳመቻት፣ ጭጭዬ ማለት ነው። በሰው ሁላ አታፍርም ፍቅር። እንትን የላትም፣ ኮንፊደንስ አላት። በእውነት የምወድላት ኮንፊደንስ አላት ፍቅር። ደግሞ ደስ ትላለች። ግን የእርሱ ስራ አመጣጧ የእርሷን ደግሞ አመጣጥ ለምን እንደሆነ አላማቸው እንደሆነ እንኳ ባይገባኝ ማለት ነው። ከቤተሰቡ አስተዋወቃት ልላችሁ ነው የመጣው። ብዙም ደግሞ አልተቀበለችም። ምክንያቱም ማለት ነው ሁሉም ነገር አይታለች። ከሩታም ስትከራከር ነበረች። ከሩታ ሁን ብላ ስትከራከር ነበረች በፊት። እምቢ ብሎ ወደ ሄርሜላ ሲሄድ ኸላስ አንተ የወደድከው ይሁን ብላ ተቀበለቻት። ለሄርሜላም አንተ የወደድከው ይሁን በቃ ላስገድድህ አልችልም ብላ ልጫናህ አልችልም ብላ ሄርሜላም ተቀብላ ሳያበቃ አሁን ደግሞ በአመት ማለት ነው 3ኛ ሚስት አምጥቶ ተዋወቂያት። ድፍረቱ ግን በእውነት ድፍረቱ ያስገርማል። ዝሮ ከምንድነው ከጤፍ የሰጠው አፍ የሰጠው የሚባል አባባል አለና ድፍረቱ ምን አላቸው መሰላቸው? እኔ የወደድኩት መውደድ አለባችሁ፣ እኔም የመረጥኩት መምረጥ አለባችሁ። ታዲያ በአመት 3 ሴት ሲመርጥ ደግሞ ከፍቅር በኋላ አንድ ሲያመጣ አንተ የወደድከው እንወድሃለን እያሉ ሊቀበሉለት ነው የፈለገ ማለት ነው። እህቶቹም ቤተሰቦቹ ከፍቅርም በኋላ ሌላ ሴት አምጥቶ የወደድከው ይሁን እያሉት እንዲቀበሉለት ነው የሚፈልገው እሱ። እና ይገርመኛል ቤተሰቦቼ። ለዛሬ እዚህ ይበቃኛል መሰለኝ። ብዙ ወሬ አልችልም።
ግን ቪዲዮ አይታችሁ ከሆነ ማለት ነው ገርመኛል። ቡዛይ ግን በጭራሽ አልተቀበለችም። ይህን ነገር አልተቀበለችውም። ልታባረራትም ይሁን ልትወዳትም ይሁን ዝራ አይታወቅም። ከፊቷ ስታዩት ግን በጣም ነው የሚያስፈራው። ዝምታ አላትና በዝምታ ገዳይ ነትና ምን እንደምትላት አይታወቅም። እና ቤተሰቦቼ ለዛሬ እዚህ ይበቃኛል። ለነገም ደግሞ አዲስ ነገር ጊዜ እንዲመጣ ማለት ነው ላይ ሰብስክራይብ እያደረጋችሁ ግቡ። ቤተሰቦቼ ሰብስክራይብ ላይክ እያደረጋችሁ ግቡ። ላይክ አድርጉልኝ ሼር እንዲለው ዩቲዩቡ ወደ ሁሉም ሰው እንዲደርስ ማለት ነው። ሰብስክራይብ ያደረጋችሁም ደግሞ ሀናጺ ኮሜንታችሁ አይለየኝ እላለሁ። ቤተሰቦቼ ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። መልካም ሌሊት ይሁንላችሁ። ሰላም እመኝላችኋለሁ። ወዳችኋለሁ። መልካም ሌሊት። ባይ ባይ።